አንድ ሰው ከሰው ልጆች ይልቅ ኃይለኛ ነገር ግን ራሱን መግዛት ያልቻለ አንድ ሰው ከአንበሳ የበለጠ ኃይል አለው ነገር ግን በፍቅር የተሸነፈ You are! And this provide! ይህ ታሪክ የጡንቻ ኃይል ብቻ አይደለም። ይህ የመሃል ላይ ታማኝነት የፈተና እና የንስሐ ታሪክ ነው። ዛሬ በዚህ ቪዲዮ ውስጥ የመጽሐፍ ቅዱስን አንዱ ከፍተኛ መሳፍንት ሳምሶንን ከመጀመሪያ እስከ መጨረሻ በጥልቅ እንመረምራለን። ሳምሶን ለብዙዎቹ ኃይል ምሳሌ ነው። ነገር ግን የመጽሐፍ ቅዱስ እርሱን እንደ አንድ ሙሉ ሰው ያቀርብልናል። ኃይል ያለው፣ ድክመት ያለው፣ የሚወድቅ የሚነሳ። ውድ ቤተሰቦች እስቲ አንድ ጥያቄ ልጠይቃችሁ። ኃይላችን ከየት ይመጣል? ስናጣውስ ምን እንሆናለን? በዚህ ቪዲዮ ውስጥ ይህ ጥያቄ አብረን እንመልሳለን። ውድና የተከበራችሁ የኦርቶዶክስ ቲቪ ቤተሰቦች እናንተ ቻናላችን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ በትህትና እንጠይቃለን። ታሪኩ የሚጀምረው በጨለማ ዘመን ነው። እስራኤል ሕዝብ እንደገና እግዚአብሔርን ትቶ ወደ ኃጢአት መንገድ ገብቶ ነበር። ስለዚህ እግዚአብሔር 40 ዓመት ሙሉ በፍልስጤማውያን እጅ እንዲገዙ ፈቀደ። በዚህ ጊዜ ከዳን ነገድ የሆነ አንድ ሰው ነበር፣ ማኖ ይባላል። እርሱና ሚስቱ በጣም የሚያስቸግር ብቸኝነት ነበረባቸው። ልጅ አልነበራቸውም። በዚያን ዘመን ልጅ መኖር ብቻ አይደለም፣ ደስታና የተስፋ ምልክት ነበር። ስለዚህ የማኖ ቤተሰብ በዝምታና በጸሎት ውስጥ ነበር። አንድ ቀን ሁሉን የሚቀይቀን እግዚአብሔር መልአክ ለሚስቱ ተገለጠ። መልአኩም አንቺ እርጉዝ ትሆኛለሽ፣ ወንድ ልጅም ትወልጃለሽ። ይህ ልጅ ከማኅፀን ጀምሮ እግዚአብሔርን የተለየ ናዝራዊ ይሆናል። መልአኩም ትእዛዙን ሰጠ። ወይንና የሚያሰክር ነገር አትጠጪ፣ እርኩስ ነገርም አትቢ፣ የልጁ ፀጉር አይቆረጥ። ይህ ሕፃን ተራ ልጅ አይሆንም ነበር፣ የተልእኮ ልጅ ነበር። ማኖ መልአክቱን ሲሰማ ፈራ፣ ግን እግዚአብሔርን አመሰገነ። እርሱ መልአኩን ዳግም እንዲመጣ ጸለየ። እግዚአብሔርም ጸሎቱን ሰማ። መልአኩም ዳግም ተገለጠ፣ በመሠዊያው ላይ በእሳት ወደ ሰማይ ከፍ አለ። በዛን ጊዜ ማኖ እና ሚስቱ ይህ ተራ መልእክት ሳይሆን እግዚአብሔር መልእክተኛ መሆኑን ተረዱ። ከጥቂት ጊዜ በኋላ ልጁ ተወለደ። ስሙም ሳምሶን ብለው ጠሩት። መጽሐፍ ቅዱስ እንዲህ ይላል፣ ሕፃኑ አደገ፣ እግዚአብሔርን ባረከው፣ መንፈሱም ጀመረ፣ መነሳትን በእርሱ ላይ ሆነ። የሳምሶን ታሪክ አሁን ይጀምራል። በመሳፍንት ዘመን እስራኤላውያን መንግስት አልነበራትም። ነገስታት አልነበሩም። ሕግ የሚያስፈጽም ቋሚ ኃይል አልነበረም። መጽሐፍ ቅዱስ እያንዳንዱ ሰው የመረጠውን ያደርግ ነበር ይላል። እስራኤላውያን እግዚአብሔርን ይተው ወደ ጣዖት አምልኮ ይመለሱ፣ እግዚአብሔርን በትምህርት መንገድ ይፈቅድባቸው ነበር። ከዚያን ህዝቡ ይጮሃል፣ እግዚአብሔርን መሳፍንቱን ያነሳል። በሳምሶን ዘመን ግን ጠላቱ ፍልስጤማውያን ነበሩ። እነሱ 40 ዓመት ሙሉ እስራኤላውያን አስገዙ። በዚህ ጭንቀት መካከል እግዚአብሔር አንድ ልጅ ለማንሳት አዘጋጀ። ሳምሶን አደገ፣ ኃይሉም መታየት ጀመረ። ነገር ግን ኃይሉ ከአንድ ነገር ጋር እየተያያዘ መጣ። አንድ ቀን ሳምሶን ወደ ቲምና ወረደ። ቲምናም የፍልስጤማውያን ከተማ ነበር፣ እስራኤል ጠላቶች መኖሪያ። በዚያ ቦታ አንድ ሴት አየ። መጽሐፍ ቅዱስ ስሟን አይጠቅስም፣ ነገር ግን ግልጽ ነው። ሳምሶን በፍቅር ወደቀ። ሳምሶን እርሷን ውሰዱልኝ፣ በአይን ደስ ብላኛለች። ወላጆቹም ደነገጡ። አባቱ ማኖ በእስራኤል ሴቶች መካከል ሚስት አልተገኘልህምን ብሎ ጠየቀው፣ ለምን ካልተገረዙ ፍልስጤማውያን። ነገር ግን ሳምሶን አልተመለሰም። መጽሐፍ ቅዱስ እንዲህ ይላል፣ ይህ ነገር ከእግዚአብሔር ነበር፣ ፍልስጤማውያን ጋር አደጋ ለማውጣት። ሳምሶን ወደ ቲምና ሲሄድ ከወይን አትክልት ውስጥ አንድ ወጣት አንበሳ ተነሳበት። መንፈስ ቅዱስ በእርሱ ላይ ወረደ። እርሱም አንበሳውን እንደ ፍየል ቆራረጠው። ይህ ለማንም አልነገረም። በኋላም በሬሳው ውስጥ ንብና ማር አገኘ። ከርኩስ መጣ ብሎ ሳይናገር በላ፣ ለወላጆቹም ሰጠ። በሰርጉም 7 ቀን የሚቆይ ትልቅ ግብዣ ተደረገ። ሳምሶን እንቆቅልሽ አቀረበ፣ ከኃይለኛም ጣፋጭ ወጣ። ፍልስጤማውያን
ሚስቱን አስፈራሩ። እሷም በእንባ ለሳምሶን አስነገረች። በመጨረሻ ሚስጥሩ ተገለጠ። ሳምሶን ተቆጣ። ይህ ግን የታሪኩ መጀመሪያ ነበር። የሰርጉ ነገር በዚያ አልቆመም። ሳምሶን በቁጣ ተሞልቶ ወደ አስቅሎን ወረዳ 30 ፍልስጤማውያን ገደለ። ልብሳቸውን ወስዶ ለእንቆቅልሹ መፍትሄ ሰጣቸው። ነገር ግን ሚስቱ ለሌላ ተሰጠች። ይህ ሳምሶንን እጅግ አበሳጨው። በቁጣው 300 ቀበሮቹን ያዘ፣ ጅራታቸው ማሰረ፣ እሳት አቃጠለባቸው። ወደ ፍልስጤማውያን እርሻ ላካቸው። እርሻው ወይንና ዘይት ተቃጠለ። ፍልስጤማውያን ተቆጡ። ሚስቱንና አባቱን በእሳት አቃጠሉ። ይህ የክፉ ዘር መጀመሪያ ነበር። ፍልስጤማውያን ሳምሶን ለመያዝ መጡ። እስራኤላውያን እርሱን በገመድ አስረው አስረከቡት። ነገር ግን በመንፈስ ቅዱስ በሳምሶን ላይ ወረደ። ገመዶቹ ተቃጠሉ። ከመሬት አህያ መንጋጋ አገኘ፣ በእርሱም 100 ሰዎችን ገደለ። ከዚያም በኋላ ተጠማ። እግዚአብሔርም ጮኸ። እግዚአብሔርም ውሃ ከድንጋይ አወጣለት፣ ሕይወቱም ተመለሰ። ከዛ በኋላ ሳምሶን ደሊላን ወደደ። ፍልስጤማውያን ገንዘብ ሰጥተው ሚስጥሩን እንድታውቅ አስገደዷት። ብዙ ጊዜ ሳምሶን አታለላት፣ ነገር ግን በዕለቱ ተዳከመ። በመጨረሻ እምነቱ ነገራት። ኃይል እግዚአብሔር ነው፣ ጸጉርም ምልክት ነው። ጸጉሩ ተቆረጠ፣ ኃይሉ ሁሉ ሄደ። ፍልስጤማውያን አይኖቹን አወጡ፣ በእስር ቤት አስገቡት። በእስር ቤቱ ጸጉሩ እንደገና ማደግ ጀመረ። ሳምሶን ተዋረደ፣ ጸለየ። በደጎና ቤተ መቅደስ ውስጥ ሲያሾፉበት ሳምሶን ወደ እግዚአብሔር ጮኸ። ጌታ ሆይ አንድ ጊዜ ብቻ አበርታኝ። እርሱ ምሰሶዎቹን ያዘ፣ ቤተ መቅደሱም ወደቀ። በሞቱ ጊዜ ከሕይወቱ ይልቅ ብዙ ጠላቶቹን ገደለ። ከሳምሶን ታሪክ የምንማረው ኃይል ከእግዚአብሔር እንደሚመጣ፣ ነገር ግን ታማኝነት ካጣ እንዴት እንደሚወድቅ ያሳያል። ነገር ግን ንስሐ ሲኖር መመለስ አለ። እግዚአብሔር እስከ መጨረሻው የያዘ ቢወድቅ እንኳን ይነሳል። እግዚአብሔር ጸጋና ሰላሙን ለሁላችንም ያድለን ለዘላለሙ አሜን።